እኔ የምልሽ እማዬ ወይ ሰሞኑን በተደጋጋሚ በህልሜ ስጋ እየበላው እያየው ነው። ምንድን ነው? ስጋ? አው በስመ አብ። ማን ሊሞት ይሆን? ምን አልሽ? አይ ምንም ቶ እንዴት ዋላችሁ? ሰላማች? በቃ ሰላም። እዚህ ቤት ሰላም ነው? የዚህ ልጅ እናት ኖት? አዎ ነኝ። ከትምህርት ቤት ነበር የመጣሁት። እሺ ቁጭ በል። እሺ ምን አድርጎ ነው? እንዴት ልበሉት? ልጆትን አልቻልነው ማቃተ። ናውል ሰውዬ ወይ ቤተ ክርስቲያን ደርሼ እስክመጣ ድረስ ቁርስ ሰርተህ ቤት አስተካክለህ ጠብቀኝ። ሰማ? እሺ ናውል አቤት። እና እነዚህ ልብስ አስጣቸው፣ አልደረቀም። እንካ በቃ እኔም ትንሽ አረፍ ልበል። በቃ ሰጠዋለሁ፣ ተኝ። ስማ ደግሞ ወይ ይሄ ልብስ ላይ ይዝነብና አለቅም እና ልሂድ፣ ሰዓቱም ሄደ። በቃ ተነሺ ሂጂ። እና ዛሬ ቀኑ ምን እንደሆነ አውቀሻል? ምንድን ነው? የልጅ የአቤል ልደት ነው። አዎ ነግረሽኝ ነበር፣ እረሳሁት። አዎ እና ናኦልን ላኪው። እሺ እልከዋለሁ። በቃ አሁን ላኪው። እሺ ተነሳ። እኔ የምልሽ ስታዩ ይሄ ልጅ እያጠና ይመስላል? አረ ይሄ ጥናት አይመስለኝም። ማለት ምን እያረክ ነው? አይ ምንም እያጠናው። ጥናት ቁጭ በይ እዛ ጋር ሂጂ፣ እዛ ጋር። እንዴት ዋልሽ እማዬ? ማነች? ሰራተኛዋ ነች። ኦ ረሳሁትኝ እኮ። አንተ ደላላው በጣም ጎበዝ ነው። ቆንጅዬ ሰራተኛ ነው ያመጣው። አዎ ቆንጆ ሰራተኛ። እንዴት ዋልክ? ሰላም ዋልሽ? አዎ ትንሽ ደከመኝ እንጂ። ተማርክ ዛሬ? አዎ ተማርን። ስራ እንዴት ነበር? ምንም አይልም፣ አሪፍ ነው። ያው ዛሬ ከሰራሁት ላይ 2 ደብተር ገዝቼ ይላለሁ። እንካ። ናኦል አቤት። ና እንዴ። ወይ እስቲ እልል በል። ለምን ሰውዬ እልል በል አልኩህ። አንዴ ልብስ ገዝቼ ይላለሁ። ለኔ? አዎ ይኸው። ቆይ አንዴ። ምንድነው ቦርሳ ውስጥ ያለው? አረ ምንም የለውም። እስቲ አምጣው። ይኸው